የአፍሪካ ቀንድ ትኩሳት የሶማሌው ፕሬዝዳንትና የኬንያው ፕሬዝዳንት ለምን በግል እርሻ ቦታ ላይ መገናኘት አስፈለጋቸው? እንዲህ አይነት ነገር የመጀመሪያ አይደለም። በዓለም ላይ በብዙ ቦታዎችና ብዙ ጉዳዮች ተከውነዋል በግል ቦታ ላይ። ለምሳሌ ያልታ በተባለው ቦታ ላይ ክሪሚያ ወይም ጥቁር ባህር ላይ የዓለምን ካርታ የቀየረ ትላልቅ ሀገሮች መሪዎች የተሰበሰቡበት የድሮው የራሻ ንጉሠ ነገሥት ኒኮላይ ሰከንድ መኖሪያ ቤት ላይ ውይይት ተደርጓል። ዋናው ነገር እንዲህ አይነቱ ስብሰባ ለምን ይደረጋል ነው ጥያቄው። እንዲህ አይነቱ ስብሰባ የሚደረግባቸው በርካታ ነገሮች ቢኖሩም አንደኛው ጉዳይ ግን ሚስጥራዊ ሁኔታዎችን ለመከወን ነው። ሁለተኛው ጉዳይ ደግሞ ከጋዜጠኞች ወይም ከሚዲያ ለመራቅ ነው። ሶስተኛው የፕሮቶኮል ግርግርን ለመሸሽ ነው። አራተኛው ደግሞ የግል እምነትን ለማጠናከር ነው። በዋናነት ሚስጥራዊ ነገሮችን ከሚዲያ አርቆ መነጋገር ነው። እናም በሁለቱ መሪዎች መካከል ምን አይነት ሚስጥራዊ ውይይት ነው የተደረገው? ጉዳያቸውን ካጠናቀቁ በኋላ እንደተነገረው ከሆነ ዋና ጉዳይ አድርገን የተወያየንበት ይላሉ የሶማሊያ ደህንነት ጉዳይ፣ የአልሸባብ ጉዳይ፣ የድንበር ደህንነት ጉዳይ፣ በቀንዱ ያለው ፖለቲካዊ ጉዳይ የሚል ነው። ነገር ግን ብዙ ፖለቲካ ተንታኞች የሶማሌው ፕሬዝዳንት ወደ ኬንያ ተጉዘው በእርሻ ቦታ ላይ የተወያዩበት ትልቁ አጀንዳቸው የደቡብ ሶማሊያ ወይም ደግሞ የጁባ አስተዳዳሪ በሆኑት ማዴቤ ጉዳይ ላይ ነው። ማዴቤ በሶማሊያ ሀገር ውስጥ እጅግ ተጽዕኖ ፈጣሪ ፖለቲከኛ ናቸው።